ዓለምን ያስደመመው ኢትዮጵያዊ ዲዛይነር እድሜን የጠገቡ የመጀመሪያ ገጽታቸው ከእርጅና ብዛት የረሱ ከላይም ከታችም የተቀደዱ ከመወየብ ያለፉ አቧራ ከመጠጣት ብዛት ቀለማቸው የቀየሩ ልዩ ልዩ ጫማዎችና ቦርሳዎች በአንድ ብሎኬት ግድግዳ ላይ ተደርድረው ይታያሉ። በዚህ ለአይን የሚስብ ነገር የሌለበት በሚመስልና የኮተታኮተት ስብስብ በሆነ ግድግዳ ፊት ታዲያ አንድ ኢትዮጵያዊ ታዳጊ ወጣት ዓለምን ያስደነቀ የፋሽን ዲዛይነሮችን ቀልብ የሳበ በርካቶችን ማነጋገር ችሏል። ስሙ ካሌብ ወይም ቃሉ ቡቲክ ይባላል። ከወዳደቁ ቁሳቁሶችን የተሰሩ አልባሳትን በመልበስ አጫጭር ቪዲዮዎችን የሚሰራ ሲሆን በተለያዩ የማህበራዊ ሚዲያ መድረኮች በሚሊዮኖች ዘንድ ይታወቃል። ሌሎች የጣሏቸውን የጎማ ቁርጥራጮች፣ ያረጁ ጨርቆች፣ ካርቶንና ፕላስቲኮችን በመጠቀም የሚሰራው የፋሽን ስራዎችን በማህበራዊ ሚዲያ መድረኮች ያስተዋውቃል። በዚህም ውድ ጨርቆች፣ ዘመናዊ የስፌት ማሽኖች ወይም የፋሽን ዲዛይን ትምህርት ሳይኖረው በዙሪያው የሚያገኛቸው የወዳደቁ አልባሳትን ወደ ጥበብ ስራነት እየቀየረ ይገኛል። እነዚህ አልባሳት እየለበሰ በሚሰራቸው አጫጭር ቪዲዮዎች ከመላው ዓለም ከፍተኛ ቁጥር ያለው ተከታይ ማፍራት የቻለ ሲሆን በቲክቶክ ከ700,000 በላይ እንዲሁም በኢንስታግራም ከ900,000 በላይ ተከታዮችን አፍርቷል። አጫጭርና ተመልካችን የሚስቡ ቪዲዮዎቹ የቋንቋና የቦታ ገደብን ሰብረው የዓለምን ትኩረት መሳብ የቻለው ካሌብ በዚህ የዲጂታል ዘመን የፋሽን ዲዛይን ትኩረት ማዕከል መሆን ችለዋል። ወጣቱ ካሌብ አሜሪካዊቷን አቀንቃይ ኤስዚኤን ጨምሮ በዓለም አቀፍ ደረጃ ታዋቂ የሆኑ አርቲስቶች፣ ተጽዕኖ ፈጣሪዎችና ድርጅቶች አድናቆታቸውን እየገለጹለት ይገኛል። ከዚህ በተጨማሪ በፋሽኑ ዓለም ላይ የተሰማሩ የሀገር ውስጥና ዓለም አቀፍ ባለሙያዎች ለስራዎቹ አድናቆታቸውን እያጎረፉለትና እያበረታቱት ሲሆን የተለያዩ ዓለም አቀፍ ሚዲያዎችም የዘገባ ሽፋን እየሰጡት ነው። የካሌብ ስኬት ኢትዮጵያ ውስጥ ያለው የዲጂታል ፈጠራ አቅም የሚያሳይ ሲሆን ከማህበራዊ ሚዲያ ዝና ባለፈ ኢትዮጵያን በችሎታና በፈጠራ እንድትታወቅ እያደረገ ነው። አሁን ላይ ከኢትዮጵያ ባሻገር በዓለም አቀፍ መድረክ እውቅናን እያገኘ የሚገኘው ካሌብ ወደፊት ከትላልቅ የፋሽን ኩባንያዎች ጋር አብሮ የመስራትና የራሱን አሻራ በዓለም ላይ የማሳረፍ ሰፊ እድል እንዳለው ይጠበቃል። ይህ ብቻ አይደለም። 700 ሚሊዮን ያለው ግዙፉ ሜታ በኢንስታግራም በኩል ከኢትዮጵያዊው ቃሉ ቡቲክስ ጋር እንዲሰሩ ጥሪ አቅርቧል። ዓለም ስራዎቻችን በሚሊዮን ለሚቆጠሩ ሰዎች መድረሳቸው አንድ ስኬት ሲሆን የቴክኖሎጂው ባለቤቶች ራሳቸው ደጃፋችን ድረስ መጥተው አብረን እንስራ ማለታቸው ደግሞ ሌላ ታሪክ ነው። ወጣቱ ቃሉ ቡቲክስ ይህን ታሪክ በአዲስ መልክ ጽፎታል። ይህን ወጣት ስራውን የሚወድ ለዝርዝር ነገሮች ትኩረት የሚሰጥና የቪዲዮ አቀራረብ ጥበብን በሚገባ የተረዳ መሆንን በተደጋጋሚ አስመስክሯል። በጫማዎችና በአልባሳት ዙሪያ የሚሰራቸው አጫጭር ቪዲዮዎች ከኢትዮጵያ አልፎ በመላው ዓለም ከ32 ሚሊዮን በላይ እይታዎችን በማግኘት የኢትዮጵያን የፈጠራ ስራ ጥራት ለዓለም በማሳየት ታታሪነትና ጽናት ካለ ከየትኛውም ቦታ ሆኖ ዓለምን ማዳረስ እንደሚቻል ትልቅ ትምህርት ሰጥቶናል። በመቶ ሚሊዮኖች የሚቆጠሩ ተከታዮች ያሉትና የዓለማችን ግዙፉ የፎቶና ቪዲዮ ማጋሪያ መድረክ የሆነው ኢንስታግራም በወጣቱ ስራ ተደንቆ በቀጥታ ግብዣ ማቅረቡ ለኢትዮጵያ ዲጂታል ፈጣሪዎች አዲስ ምዕራፍ ነው። በሚቀጥለው ሳምንት በገጻችን ላይ ልናስተዋውቅህ እንፈልጋለን የሚለው የሜታ መልእክት ወጣቱ የደረሰበትን የጥበብ ከፍታ የሚያሳይ ነው። ለኢትዮጵያ ምን ትርጉም አለው? ወጣቱ በኢንስታግራም ኦፊሻላዊ ገጽ ላይ ሲቀርብ በሚሊዮን የሚቆጠሩ አዳዲስ ሰዎች ስለ ኢትዮጵያና ስለ ኢትዮጵያውያን የፈጠራ ብቃት እንዲያውቁ ያደርጋል። የሜታ እውቅና ማግኘት ለንግድ ስራው ብቻ ሳይሆን ለሌሎች የሀገራችን ብራንዶችም ዓለም አቀፍ ትኩረት እንዲያገኙ በር ይከፍታል። በኢትዮጵያ ሆኜ ለዓለም መድረስ አልችልም የሚለው የተሳሳተ አመለካከት በተግባር ሰብሮታል። ለቃሉ ቡቲክስ እንኳን ደስ አለህ። የኢትዮጵያ ስም በዚህ መልኩ በዓለም አደባባይ ከፍ ብሎ መጠራቱ ኩራታችን ነው። ወደፊትም ከዚህ በላይ ብዙ ስኬቶችን እንደምታስመዘግብ አንጠራጠርን። ውድ የግሎባል ቢዩቲ ቤተሰቦቻችን እንደዚህ አይነት መረጃዎች እንዲደርሷችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። طفل إثيوبي يحصد ملايين المشاهدات بسبب ذوقه بالموضة. ما القصة؟ في إثيوبيا يظهر طفل يصمم الأزياء دون معدات احترافية ولا أقمشة جديدة ولا حتى أدوات تصوير، لكنه يملك شيئا واحدا: رؤية مختلفة. يرى في الأشياء البسيطة إمكانات غير متوقعة فيحولها إلى إطلالات تشبه عروض الأزياء قبل أن يمنحها لمسة من الهوية الأفريقية تجعلها مختلفة. وخلال أيام معدودة و16 منشورا فقط حصد أكثر من 500,000 متابع على إنستغرام. وقصته ليست فريدة، فسبق أن برز صناع محتوى مثل ويزدوم كاي الذي بدأ
بنشر إطلالته على تيك توك قبل أن يتحول إلى اسم حاضر في عروض الأزياء العالمية. نجاح ما يقدمه هذا الطفل ينسجم مع ما تشير إليه دراسات حديثة، فجيل زد لم يعد يبحث عن الكمال المصطنع بل عن الصدق والبساطة. وأنتم ما رأيكم؟ هل أصبح الإبداع أقوى من الإمكانيات؟ We need to talk about this because in 2026 there is no excuse to not be fly. This right here is Kalu Optics. He's a young Ethiopian kid that's designing his own garments using whatever resources that he can find around him. And when I say that this kid has variety, I'm talking everyday fits. This guy is styling uniforms. And if you want something avant-garde, he'll give you that. Africa produces so much talent and I don't think it gets the attention that it deserves. But seeing this kid using social media to get his designs across the world and on top of that going viral, it warms my heart to see. This is exactly what the platform. Yeah. Shit.